እንደምታዩት ዋው ስኩን፣ ያስኩን፣ አሊፍ ስኩን የስኩን ምልክት አልተቀመጠባቸውም። ምክንያቱም የመድ ፊደላቶች ሲሆኑ የስኩን ምልክት አይቀመጥባቸውም። በመቀጠል ሁለቱን የሊን ፊደላቶች በምሳሌ እንይ። ዋው ስኩን ከፊት ለፊቷ ፈትሐ ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? በምስሉ ላይ እንደምናየው ሐምዛ ፍትሐ ሆኖ ነው የመጣው። አ ሚል ድምፅ ይኖረናል። ባ ከስራህ ቢ ነው፣ አቢ ይኖራል። ዳል ፍታቴን ደን አቢደን ስለሆነ ትክክለኛ ምላሽ ሲ አቢደን ነው። ይህን የመለሳችሁ ማሻአላህ። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል ነው የሚለው። ጂም ዶመህ ጁ አለን። ከዛ ሚም ከስራ ሚ፣ ጁ ሲደመር ሚ ጁሚ። አይን ፈትሐ ነው፣ ጁሚ ዓ ይሆናል። ምላሻችን ዲ ጁሚዓ ነው። ይህን የመለሳችሁ ማሻአላህ። ሶስተኛ ጥያቄ ይህ ቃል ምን ተብሎ ይነበባል ይል ነበር። በምስሉ ላይ እንደምታዩት ዋው ፈትሐ ነው፣ ቃፍ ፈትሐ፣ ወቃ ባ ፈትሐ ነው፣ ወቃበ። ትክክለኛ ምላሻችን ኤ ወቃበ ይሆናል። ይህን የመለሳችሁ ማሻአላህ። መድ ማለት በቋንቋዊ ትርጓሜው መጨመር ወይም መወጠር ማለት ሲሆን በተጅዊድ ምሁራን አተረጓጎም ደግሞ የመድ ፊደሎች ላይ ድምፅን ማስረዘም ማለት ነው። ሶስቱ የመድ ፊደላት የሚባሉት አሊፍ ስኩን፣ ዋው ስኩን እና ያ ስኩን ይባላሉ። እነኚህ ሶስቱ የመድ ፊደላት መድ ለመሆን የራሳቸው የሚያስፈልጋቸው መስፈርት ይኖራል። አንድ ባንድ እንያቸው። የመጀመሪያው አሊፍ ስኩን ይባላል፣ ወይም አሊፍ ሰጊራ በሚለውም መጠቀም እንችላለን። አሊፏ ትንሽ ሆና በምትመጣበት ጊዜ ይህ አሊፍ ስኩን ወይም አሊፍ ሰጊራ መድ ለመሆን ከፊት ለፊቱ የሚመጣው ፊደል ፈትሐ ሐረካ ሲይዝ መድ መሆን ይችላል ማለት ነው። በምሳሌ ላሳያችሁ። ኑን ፈትሐ አሊፍ ስኩን ና ይላል። ካያችሁት ከአሊፍ ስኩኗ በፊት ኑን የምትባል ፊደል መታለች። ለሷም ፈትሐ የሚባል ሐረካ አላት። የዚህን ጊዜ አሊፍ ስኩኗ መድ ትሆናለች። ና ብለን አስረዝመን እንቀራለን ማለት ነው። ይህ ተመሳይ ነው በአሊፍ ሰጊራም ጊዜ ማለት ነው። ኑን ፈትሐ አሊፍ ሰጊራን በምንበት ጊዜ ና ብለን እንቀራለን ማለት ነው። ሁለተኛው ደግሞ ዋው ስኩን ነው። ትንሽ ሆና ስትመጣ ደግሞ ዋው ሰጊራ ብለን እንጠቀማታለን። ይህ ዋው ስኩን ወይም ዋው ሰጊራ ከፊት ለፊቱ የሚመጣው ፊደል ዶማ ሐረካ ከያዘ መድ ይሆናሉ ማለት ነው። በምሳሌ ላሳያችሁ። ኑን ዶማ ዋው ስኩን ይላል። ከዋው ስኩን በፊት ኑን የምትባል ፊደል መታለች። ይቺ ኑን የምትባለው ፊደል ዶማ የሚባል አናባቢ ይዛ ተገኝታለች። በዚህን ጊዜ መስፈርቱ ስለተሟላ ዋው ስኩን መድ ትሆናለች። ኑ ብለን እንቀረዋለን ማለት ነው። ዋው ሰጊራን በሚሆንበት ጊዜ ተመሳይ ነው። ኑን ዶማ ዋው ሰጊራ ኑ፣ በዚህ መልኩ ይቀራል ማለት ነው። ሶስተኛውና የመጨረሻው ደግሞ ያ ስኩን ነው። ያንሳል፣ በትንሿ ስትመጣ ደግሞ ያንሳል የምትባለው ምልክት ያ ሰጊራ እንላታለን። ያ ስኩን ወይም ያ ሰጊራ መድ ለመሆን ከፊት ለፊቱ የሚመጣው ፊደል ከስራ ሐረካ መያዝ ይኖርበታል ማለት ነው። በዚህን ጊዜ ያ ስኩን መድ ይሆናል። ለምሳሌ ላሳያችሁ። ኑን ከስራ ያ ስኩን ኒ ይላል። ካያችሁት ደም ከያ ስኩን በፊት ኑን የሚባል ፊደል መጥቷል። እሱም ከስራ ሐረካ ይዟል ማለት ነው። በዚህን ጊዜ ያ ስኩን መድ ትሆናለች። ኒ ብለን እንቀራለን። ሰጊራን በሚሆንበት ጊዜ ተመሳይ ነው። ያ ሰጊራ በምናደርግበት ጊዜ ኑን ከስራ ያ ሰጊራ ኒ፣ በዚህ መልኩ ይቀራል ማለት ነው። የሊን ፊደላቶች ሁለት ናቸው። ዋው ስኩንና ያ ስኩን ከፊት ለፊታቸው የመጣ ፊደል ፈትሐ ሐረካ ይዞ በሚገኝበት ጊዜ ነው። አንድ ባንድ ከምሳሌ እናያቸው። የመጀመሪያው ዋው ስኩን ሲሆን ከእርሱ በፊት የመጣው ፊደል ፈትሐ ሐረካ ይዞ በሚገኝበት ጊዜ ነው። በምሳሌ ስናየው ነው የሚለው ጋር ኑን ፈትሐ ዋው ስኩን አለ። ከዋው ስኩን በፊት የመጣው ኑን ፊደል ፈትሐ ሐረካ ይዞ መጥቷል። ይሄኔ ሊን ይሆናል። ነው ብለን ቆረጥ እናደርገዋለን። ድምፁን ነው ብለን አናረዝምም ማለት ነው። ሁለተኛው ደግሞ ያ ስኩን ከእርሱ በፊት የመጣው ፊደል ፈትሐ ሐረካ ይዞ በሚገኝበት ጊዜ ነው። በምሳሌ ስናየው ኑን ፈትሐ ያ ስኩን ነይ
ይሆናል ማለት ነው። ማለትም ከያስኩን በፊት ኑን የሚባል ፊደል መጥቷል። እሱ ደግሞ ፈትሐ ሐረካ አለው ማለት ነው። ይህ በሚሆንበት ጊዜ ድምፁን አጠር አድርገን እንቀራለን። ነይ ብለን አናራዝምም እንደ መድ ፊደላቶች ማለት ነው። ምክንያቱም ይሄ የሊን ፊደል ነውና ማለት ነው። በመጀመሪያ አሊፍ ስኩን። አሊፍ ስኩን ከፊት ለፊቷ ፈትሐ በሚመጣ ጊዜ ነበር ያለው። ቃለ የሚለው ጋር እንደምታዩት ከአሊፍ ስኩን በፊት ቃፍ ፊደል መጥቷል። ፈትሐ ሐረካ አለው። ይሄኔ ቃለ ብለን እንቀራለን ማለት ነው። ሁለተኛው ደግሞ ያስኩን ከፊት ለፊቱ ከስራ በሚመጣ ጊዜ ነው። ለምሳሌ ቂለ እንደሚለው ያስኩን ከፊት ለፊቱ ቃፍ መጥቶ ከስራ ሆኗል ማለት ነው። ሶስተኛው ደግሞ ዋው ስኩን ከፊት ለፊቱ ዶመህ ሲመጣ ነበር የመድ ፊደላቶች ሶስተኛው። ይህ ደግሞ ያቁሉ በሚለው በምሳሌ እንደምታዩት ከዋው ስኩን በፊት ቃፍ ዶማ ሆኖ መጥቷል። ይሄኔ መድ ይሆናል። ያቁሉ ብለን እንቀራለን ማለት ነው። ሶስቱም ጋር እንደምታዩት ዋው ስኩን፣ ያስኩን፣ አሊፍ ስኩን የስኩን ምልክት አልተቀመጠባቸው። ምክንያቱም የመድ ፊደላቶች ሲሆኑ የስኩን ምልክት አይቀመጥባቸውም። በመቀጠል ሁለቱን የሊን ፊደላቶች በምሳሌ እንይ። ዋው ስኩን ከፊት ለፊቷ ፈትሐ ሐረካ ይዞ በምትመጣበት ጊዜ ነበር ያለው። የውመ ሚለው ጋር እንደምታዩት ከዋው ስኩን በፊት ያ መጥቷል ፈትሐ ሆኖ ይሄኔ ሊን ይሆናል። የውመ ብለን እንቀራለን። ምንም አይነት መሳብ አይኖርም ማለት ነው። ሁለተኛ ደግሞ ያስኩን ከሱ ፊት የመጣው ፈትሐ ሐረካ ይዞ በሚገኝበት ጊዜ ነው። ቁረይሽን ሚለው ጋር እንደምታዩት ከያስኩን በፊት ራ ፈትሐ ሆኖ መጥቷል። ይሄኔ ያ ምንም መሳብ አይኖራትም። ቁረይሽን ብለን እንቀራለን ማለት ነው። እዚህም ጋር በደንብ ካስተዋላችሁ ያስኩንና ዋስኩን ስኩን ምልክት አላቸው። ይህ ማለት የሊን ፊደላቶች በሚሆኑ ጊዜ የስኩን ምልክቱ ይጻፋል። የመድ ፊደላቶች በሚሆኑ ጊዜ ግን የስኩን ምልክቱ አይጻፍም። ይህ ቁርአን ላይ በደንብ መለያ ይሆናችኋል። በደንብ ይህን ነገር ያዙት። ቁርአንን በደንብ ያጋራላችኋል። ኸይርን የዛሬ ያየን ይህን ይመስላል። ወላሁ አዕለም። ጥያቄ ቁጥር 1 መድ ማለት ምን ማለት ነው? ኤ ማሳጠር፣ ቢ ማርዘም፣ ሲ መቁረጥ፣ ዲ ማንጠር። ጥያቄ ቁጥር 2 ሶስቱ የመድ ፊደላት እነማን ናቸው? ኤ አሊፍ፣ ያ፣ ኑን ስኩን ሲሆኑ፣ ቢ አሊፍ፣ ታ፣ ዋው ስኩን ሲሆኑ፣ ሲ አሊፍ፣ ያ፣ ዋው ስኩን ሲሆኑ፣ ዲ አሊፍ፣ ታ፣ ኑን ስኩን ሲሆኑ። ጥያቄ ቁጥር 3 ይህ ምልክት ዳሽ ሰጊራ ይባላል። ኤ አሊፍ ሰጊራ፣ ቢ ዋው ሰጊራ፣ ሲ ያ ሰጊራ፣ ዲ መልስ የለም። ጥያቄ ቁጥር 4 ዋው ስኩን መድ ለመሆን ከፊት ለፊቱ የመጣው ፊደል ዳሽ አናባቢ አሊያም ሐረካ መያዝ አለበት። ኤ ፈትሐህ፣ ቢ ضመህ፣ ሲ ከስራህ፣ ዲ ስኩን። ጥያቄ ቁጥር 1 መድ ማለት ምን ማለት ነው? በቀን 9 እንደተማርነው መድ ማለት መወጠር አሊያም መጨመር ማለት ነው የሚለውን አይተን ነበር። ስለሆነ ከምላሻችን ጋር ትክክል የሚሆነው ቢ ማርዘም ወይም መጨመር አሊያም መወጠር ነው። ይህን የመለሳችሁ ማሻአላህ። ጥያቄ ቁጥር 2 ሶስቱ የመድ ፊደላት እነማን ናቸው የሚል ጥያቄ ነበረ። በባለፈው እንደተማርነው የመድ ፊደላቶች 3 ናቸው። አሊፍ ስኩን፣ ዋው ስኩን እና ያ ስኩን። እነኚህ 3 ፊደላቶች ናቸው የመድ ፊደል የሚሆኑት። ዝርዝሩን በተመለከተ ቀን 8 ላይ ሄዳችሁ ማየት ትችላላችሁ። ስለሆነ ምላሻችን ሲ አሊፍ፣ ያ፣ ዋው ስኩን ናቸው። ይህን የመለሳችሁ ማሻአላህ። ጥያቄ ቁጥር 3 ይህ ምልክት ዳሽ ሰጊራ ይባላል ብለን ነበር።
ይህች ያንሳል በትንሹ የምትጻፈው በባለፈው ስንማር ያ ሰገራ እንደሆነ ተነጋግረናል። አሊፍ ሰገራ አሊፍ ራሷን ነው የምትመስለው በትንሽ መጻፏ እንጂ ዋው ሰገራም ልክ እንደዛው ያ ሰገራ ብቻ ነች። ከያ ለየት ብላ በትንሽ ያ ምልክት ያንሳል ምልክት የምትጻፈው ስለሆነ ምላሻችን ሲ ያ ሰገራ ነው። ይህን የመለሳቸው ማሻአላህ። ጥያቄ ቁጥር 4 ዋው ስኩን መድ ለመሆን ከፊት ለፊቱ የመጣው ፊደል ዳሽ ሐረካ መያዝ አለበት ብለን ነበረ። በባለፈው ትምህርታችን ዋው ስኩን መድ ለመሆን ከፊት ለፊቱ የሚመጣው ፊደል ዶማ ሐረካ መያዝ እንዳለበት ተምረን ነበረ። ስለዚህ ምላሻችን ቢ ዶማህ ነው። እነኚህን ሰገራ መዶች በምናነብበት ጊዜ ሶስት መሰረታዊ ሂደቶችን እንከተላለን። የመጀመሪያው የሚሆነው ፊደሉን ማንበብ እና ሐረካው ነው፣ አብሮ አንድ ላይ ማንበብ ነው። ሁለተኛ የሚሆነው ደግሞ ሰገራ መድ ብለን ይች አሊፍ ትንሹን የተጻፈችውን አሊፍ ሰገራ፣ ዋው ትንሹን የተጻፈችው ዋው ሰገራ፣ ያንሳል በትንሹ የተጻፈችው ደግሞ ያ ሰገራ ብለን ሰገራ መዱን እናነባለን። ሶስተኛና መጨረሻ ደግሞ ሰገራ ስናስገባበት የሚያመጣውን ውጤት አንድ ላይ እናነባለን ማለት ነው። ኢንሻአላህ አንድ ባንድ በእያንዳንዱ ምሳሌ ሳሳያችሁ ደግሞ ይበልጥ ግልጽ ይሆናል። ከመጀመሪያው ጀምራለሁ። እንደምታዩት ባ ከፈትሐና ከአሊፍ ሰገራ መጥቷል። ሂደት በሂደት እናንብበው። የመጀመሪያ ደረጃ ባ ፈትሐ፣ ደረጃ 2 አሊፍ ሰገራ፣ ደረጃ 3 ባ ዶማህ ሲሆን ደግሞ እንየው ከዋው ሰገራ ጋር በሚመጣበት ጊዜ ባ ዶማህ ዋው ሰገራ ቡ። ግልጽ ይመስለኛል። አሁን ደግሞ ያ ሰገራን ከከስራ ስትመጣ እንይ ባ ከስራ ያ ሰገራ ቢ። ሰገራን በጣም ግልጽ ይመስለኛል። እነዚህ መዶች ሲገቡ ትንሽ እርዝማኑን እንጨምራለን። ብቸኛ የሚለየው ነገር ምንድን ነው? ፈትሐ ከአሊፍ ሰገራ ጋር በሚመጣ ጊዜ አራተኛ ፊደል መሆኑን ነው። እስከዛሬ ፈትሐ የመጀመሪያ ፊደል ብለን ነበር የተማርነው። አሁን ግን አራተኛ ፊደል ይሆናል። ማለትም ባፈትሐ በ ብለን ነበር። አሁን እዚህ ጋር በምንቀራ ጊዜ ባፈትሐ አሊፍ ሰገራ ባ እንላለን ማለት ነው። ኸይረን ቢስሚላሂ ራሕማኒ ራሒም። الدرس الثامن سمنتنيو تمهرت الألف الصغيرة تنشوى ألف والياء الصغيرة تنشوى يا والواو الصغيرة تنشوى واو مد. خيرا لأن بابا بيكالزنت ሁለት አይነት መንገዶችን እንከተላለን። መጀመሪያ ረጋ ብለን አንድ ባንድ ሶስቱንም ደረጃዎች የተከተልን እንሄዳለን። በመቀጠል ፈጠን ብለን ወደ ንባቡ እንሄዳለን። خيرا با فتحة ألف صغيرة با يا فتحة ألف صغيرة يا را فتحة ألف صغيرة را ميم فتحة ألف صغيرة ما لام فتحة ألف صغيرة لا واو فتحة ألف صغيرة و نون فتحة ألف صغيرة نا همزة فتحة ألف صغيرة آ ها فتحة ألف صغيرة ها عين فتحة ألف صغيرة ع. خيرا قلت يመስለኛል ወደ ያ صغيرة እንሄዳለን። با كسرة يا صغيرة بي يا كسرة يا صغيرة يي را كسرة يا صغيرة ري ميم كسرة يا صغيرة مي لام كسرة يا صغيرة لي واو كسرة يا صغيرة وي نون كسرة يا صغيرة ني همزة كسرة يا صغيرة إي ها كسرة يا صغيرة هي عين كسرة يا صغيرة عي. خيرا بمقتل ولا واو صغيرة نالفالن با ضمة
واو صغيرة بو. يا ضمة يا صغيرة يو. را ضمة واو صغيرة رو. ميم ضمة واو صغيرة مو. لام ضمة واو صغيرة لو. واو ضمة واو صغيرة هو. نون ضمة واو صغيرة نو. همزة ضمة واو صغيرة أو. ها ضمة واو صغيرة هو. عين ضمة واو صغيرة عو. خيرا نبابهن يመስላል እናንተ ደግሞ ረጋ በላችሁም ፈጠን ብላችሁም ማንበቡን ተለማመዱበት والله تعالى أعلم ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል ኤ با فتحة ألف صغيرة با بي نون فتحة ألف صغيرة نا سي با فتحة ب دي نون فتحة ن ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል ኤ ظ ضمة واو صغيرة ظو بي طا ضمة واو صغيرة طو سي ظ ضمة ظو دي طا ضمة طو ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ኤ غين كسرة يا صغيرة غي بي عين كسرة يا صغيرة عي سي غين كسرة غي دي عين كسرة عي ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ኤ تا فتحة ألف صغيرة تا بي تا فتحة تا سي يا فتحة يا دي يا فتحة ألف صغيرة يا ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል በምስሉ ላይ እንደምናየው ይህ ፊደል ባ ነው በመቀጠል አናባቢው ደግሞ ፈትሐ ሐረካ ሲሆን መዱ ደግሞ አሊፍ ሰጊራ ይባላል ስለዚህ ፊደል በሚነበብበት ጊዜ ባ ፈትሐ አሊፍ ሰጊራ ባ ይሆናል ትክክለኛ ምላሻችን ኤ ነው ይህን መለሳችሁ ማሻአላህ ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል በምስሉ ላይ እንደምናየው ይህ ፊደል ቫ ነው አናባቢው ضمه ሲሆን መዷ ደግሞ ዋው ሰጊራ ነች ስናነበው ቫ ضمه ዋው ሰጊራ ቮ ይሆናል ትክክለኛ ምላሻችን ኤ ነው ኤ ለመለሳችሁ ማሻአላህ ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ነበር የሚለው ፊደሉ አይን ሲሆን አናባቢው ከስራ ነች መዱ ደግሞ ያ ሰጊራ ነው በመናነበው ጊዜ አይን ከስራ ያ ሰጊራ ዒ ይሆናል ትክክለኛው ምላሽ ቢ አይን ከስራ ያ ሰጊራ ዒ ነው ቢ አላችሁ ማሻአላህ ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ነበር የሚለው ፊደሉ ታ ነው ሐረካው ፈትሐ ነው ምንም አይነት መድ የለውም ታ ፈትሐ ተ ነው የሚሆነው ትክክለኛ ምላሻችን ቢ ታ ፈትሐ ተ ነው ይሄን የመለሳችሁ ማሻአላህ በመጀመሪያ የመድ ፊደላቶችን በመናነበት ጊዜ 3 ቅድመ ሂደቶችን እንከተላለን መጀመሪያ ላይ ፊደሉንና ሐረካውን አብረን የምናነብ ይሆናል በመቀጠል መዱን እናነባለን መጨረሻ ላይ ደግሞ የድምር ውጤቱን ማንበብ ይሆናል በሶስቱም መዶች አንድ ምሳሌ ልስጣችሁ በመጀመሪያ በአሊፍ ስኩን ባ ፈትሐ ፊደልና ሐረካውን እናነባለን አሊፍ ስኩን ብለን መድ እናነባለን የድምር ውጤቱን ባ ብለን እናነባለን ማለት ነው ሁለተኛ ዋው ስኩን በሚመጣ ጊዜ ባ ضمه ፊደልና ሐረካ ዋው ስኩን መድ ቡ የድምር ውጤት ይሆናል ማለት ነው ሶስተኛ
ያ ስኩን በሚመጣ ጊዜ በመጀመሪያ ፊደል ሐረካውን እናነባለን በከስራ በመቀጠል መዱ ያ ስኩን መጨረሻ ላይ ድምር ውጤት ቢ በዚህ መሰረት ነው የሚነበበው በጣም ቀላል ነው بسم الله الرحمن الرحيم الدرس التاسع زتنኛው ትምህርት ነው حروف المد واللين የመድና የሊን ፊደላቶች با فتحة ألف سكون با ضمة واو سكون بو با كسرة يا سكون بي با بو بي تا فتحة ألف سكون تا ضمة واو سكون تو تا كسرة يا سكون تي تا تو تي ثا فتحة ألف سكون ثا ضمة واو سكون ثو ثا كسرة يا سكون ثي ثا ثو ثي حا فتحة ألف سكون حا ضمة واو سكون حو حا كسرة يا سكون حي حا حو حي خا فتحة ألف سكون خا ضمة واو سكون خو خا كسرة يا سكون خي خا خو خي خيرا كزي بمقتل فتن እያልን እናነባቸዋለን را فتح ألف سكون را ضمة واو سكون را كسرة يا سكون ري رو ري زا فتحة ألف سكون زا ضمة واو سكون زا كسرة يا سكون زو زي طا فتحة ألف سكون طا ضمة واو سكون طا كسرة يا سكون طي طي ضا فتحة ألف سكون ضا ضمة واو سكون ضا كسرة يا سكون ضي ضي ثا فتحة ألف سكون ثا ضمة واو سكون ثا كسرة يا سكون في فو في خيرا نبابو قلسنا قلال ይመስላል ወደ ቀጣዮቹ ወደ እንሄዳለን መጀመሪያ ልክ እንደ መድ ፊደላቶች ፊደልና ሐረካውን ነው የምናነበው በመቀጠል ሊኑን እናነባለን በመጨረሻ ላይ ደግሞ የድምር ውጤቱን እናነባለን ማለት ነው በፈትሐ ላሳያችሁ ዋው ስኩን ሲመጣ ታ ፈትሐ ፊደልና ሐረካ ዋው ስኩን ሊኑን አነበብን የድምር ውጤት ተው ቁርጥ እናደርጋለን ማለት ነው ሁለተኛ በያስኩን ላሳያችሁ ታ ፈትሐ ፊደልና ሐረካውን አነበብን ያ ስኩን ሊኑን አነበብን ተይ የድምር ውጤቱን ማንበብ በዚህ ሁኔታ ማካሄድ እንችላለን ማለት ነው በጣም ቀላል ነው በደም ሙራጃ አድርጉት አሁን ቃይደቱ ኑራንያ ላይ ሄደን ሙሉ ንባቡን እናነባለን تا فتحة واو سكون تو تا فتحة يا سكون تي تو تي ثا فتحة واو سكون ثو ثا فتحة يا سكون ثي ثو ثي دال فتحة واو سكون دو دال فتحة يا سكون دي دو دي ذال فتحة واو سكون ذو ذال فتحة يا سكون ذي ذو ذي را فتحة واو سكون رو را فتحة يا سكون ري رو ري زا فتحة واو سكون زو زا فتحة يا سكون زي زو زي سين فتحة واو سكون سو سين فتحة يا سكون سي سو سي ከዚህ በኋላ ፈጠን ብለን እናነባለን ሺን ፈትሐ ዋው ስኩን ሸው ሺን ፈትሐ ያ ስኩን ሸይ ሸው ሸይ ሷድ ፈትሐ ዋው ስኩን ሰው ሷድ ፈትሐ ያ ስኩን ሰይ ሰው ሰይ ضاد فتحة واو سكون ضو ضاد فتحة يا سكون ضي ضو ضي طا فتحة واو سكون طو
طا فتحة يسكن ضي ضو ضي ظا فتحة واو سكون ضو ظا فتحة يسكن ضي ضو ضي لام فتحة واو سكون لو لام فتحة يسكن لي لو لي نون فتحة واو سكون نو نون فتحة يسكن ني نو ني حمزة فتحة واو سكون أو حمزة فتحة يسكن أي أو أي ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? ኤ ቃፍ ፈትሐ ቃ ቢ ቃፍ ፈትሐ አሊፍ ስኩን ቃ ሲ غين فتحة غا دي غين فتحة ألف سكون غا ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል? ኤ ألف ضمة واو سكون أو بي لام ضمة واو سكون لو سي ألف ضمة أو دي لام ضمة لو ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል? ኤ ሷድ ፈትሐ ዋው ስኩን ሰው ቢ ضاد فتحة واو سكون ضو سي صاد فتحة صو دي ضاد فتحة بو ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል? ኤ ኻ ፈትሐ ያስኩን ኸይ ቢ ኻ ፈትሐ ኸ ሲ ጂም ፈትሐ ጀ ዲ ጂም ፈትሐ ያስኩን ጀይ ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? በምስሉ ላይ እንደምናየው ይህ ፊደል ቃፍ ነው። ፈትሐ ሐረካ አለው እና አሊፍ ስኩን መድ አለው። ስለሆነ ይህ ቃል በሚነበብበት ጊዜ ቃፍ ፈትሐ አሊፍ ስኩን ቃ ምላሻችን ቢ ቃፍ ፈትሐ አሊፍ ስኩን ቃ ይሆናል። ይህን መልሰናል። ማሻአላህ። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል? ፊደሉ እንደምናየው ላም ነው። በመቀጠል ዶማ ሐረካ አለው እናም ዋው መድ አለው። ላም ዶማ ዋው ስኩን ሉ ይሆናል ምላሻችን። ይህንንም ምርጫ የያዘው ቢ ላም ዶማ ዋው ስኩን ሉ ነው። ቢ ያላችሁ ኢንሻአላህ። ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ነበር የሚለው። በምስሉ ላይ እንደምናየው ፊደሉ ሷድ ነው። በመቀጠል ዋው ስኩን መጥቷል። ፈትሐ ሆኖ ዋው ስኩን ስለመጣ መዱልኝ ነው የሚሆነው። ድምፁ አጠር ይላል። ሷድ ፈትሐ ዋው ስኩን ሰው የሚለው ነው ምላሻችን። ኤ ነው። ይህን የመለሳችሁ ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ይል ነበር። ፊደሉ ጂም ነው። በመቀጠል ፈትሐ ሐረካ አለው እና ያስኩንም መታለች። ጂም ፈትሐ ያስኩን ጀይ ይሆናል። ይህንንም ምርጫ የያዘው ምላሻችን ዲ ነው። ዲን የመለሳችሁ ኢንሻአላህ። ቢስሚላሂ አርረሕማን አርረሒም الدرس العاشر 10ኛው ትምህርት ነው። تدريبات على التنوين وأحرف المد الثلاثة وحرف اللين ይህ ስልጠና ነው። በተንዊኖች ላይ በመድ ፊደላቶች ላይ እና በሊን ሁለቱ ፊደላቶች ላይ የምናደርገው ሁለተኛው ስልጠና ነው ማለት ነው። ቀጥታ ወደ ንባቡ ይሄዳል። ሐምዛ ፈትሐ አሊፍ ስኩን አ ሚም ፈትሐ መ አመ ኑን ፈትሐ ነ آمن همزة فتح ألف سكون واو فتح ألف صغيرة و آوى همزة فتح ألف سكون نون كسرة ني آني يا فتح يا آنية تا كسرة تين آنية همزة كسرة يا صغيرة إي لام فتح ألف صغيرة لا إيلا فا كسرة في إيلافي همزة فتحة يسكن أي نون فتحانة أين با كسرة بي ها كسرة يا صغيرة هي به جيم فتحة ألف مد
جاء همزة فتحة جاء. جيم كسرة يا مد جي همزة فتحة جيء. جيم ضمة واو سكون جو عين كسرتين عين جوع. خا فتحة واو سكون خو فا كسرتين فين خوف. خا فتحة يا سكون خي را ضمتين رن خير. دال فتحة ألف سكون دا واو ضمة واو صغيرة و داو. دال ضمة دو داود. ذال فتحة ألف صغيرة ذا لام كسرة لي ذالي. كاف فتحة ك ذلك. را ضمة را ضاد ضمة واو سكون بو ربو. شين فتحة ألف مد شا همزة فتحة أ شاء. ميم فتحة ألف صغيرة ما لام كسرة لي مالي. كاف كسرة كي مالكي. شين فتحة يا سكون شيء همزة كسرتين إن شيء. طا فتحة طا غين فتحة ألف سكون غا طغى. طا فتحة طا غين فتحة واو سكون غو طغوا. طا فتحة يسكن طي را فتحتين رن طيرا. عين فتحة ألف سكون ع دال كسرتين دين عاد. عين فتحة ع لام فتحة ألف صغيرة لا على. عين فتحة يسكن عي نون ضمتين نون عين. فا كسرة يسكن في ها كسرة فيه. قاف فتحة ألف سكون قا لام فتحة لا قال. قاف فتحة وسكون قو لام ضمتين لون قول. كاف فتحة ألف سكون كا نون فتحة نا كان. كاف فتحة يسكن كي دال فتحتين دن كيدا. كاف فتحة يسكن كي فا فتحة فا كيف. لام فتحة واو سكون لو حا كسرتين حين لوح. ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል? ኤ አማኑ ቢ አመነ ሲ ኢማኑ ዲ ኢማን። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል? ኤ ኹሊቀ ቢ ኹሊቀ ሲ ኹለቀ ዲ ኹለቂ። ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል? ኤ ሲአ ቢ ሲአ ሲ ሲኢ ዲ ሲኢ። ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል? ኤ ኑሩ ቢ ኑሩን ሲ ኑሩን ዲ ኑሩ።